ከተፈጠሩት ሁሉ ግልጽ ሆኖ አምላክነቱ ስለሚናገር ሰው እሱ የመጣው እኔ አምላክ ነኝ እኔ አምላክ ነኝ ለማለት እኔ አምላክ ነኝ አምልኩኝ ለማለት ሳይሆን ቤዛ ሊሆነን ነው የመጣው። አንደኛ ቤዛ ሊሆነን ነው፣ ሁለተኛ ምሳሌ ሊሆነን ነው የመጣው። ከእሱ እንድንማር ትሕትናን፣ ፍቅርን እንድንማር እሱን ሊያስተምረን ነው የመጣው። ምክንያቱም ሊያገለግለን ነው እንጂ የመጣው እንድናገለግለው አይደለም የመጣው። ወላ እሱ ዝቅ ብሎ የመጣው ሊያገለግለን ነው የመጣው እንጂ አምላክ ነኝ እያለ ሊያውጅ አይደለም። እንደዛማ ከሆነ ለምን በስጋ መገለጥ አስፈለገው? እንደዚህ ሆነ ወጥቶ እኮ በቃ በአንድ የክብሩን ገልጦ እኔ አምላክ ነኝ ማለት ይችላል እኮ ነው፣ ሊያገለግላል። ለዚህ ነው ማቴዎስ ወንጌል ላይ ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ስትመለከት የሰው ልጅ ሰውን ሊያገለግል መጣ፣ እንዲሁም ነፍሱን ስለ ብዙዎች ሊሰጥ ቤዛም ሊሆን መጣ ብሎ ያስቀምጠዋል ማለት ነው። ሊያገለግል ነው የመጣው። ራሱን ነፍሱን ሊሰጠን ቤዛ ሊሆነን፣ እንደገናም ደግሞ ዮሐንስ ወንጌል ምዕራፍ 13 ላይ ቁጥር 14 ስትመለከት ምሳሌ ሊሆነን፣ ለዛ ነው የመጣው። ሊያስተምረን ነው፣ ከእሱ እንድንማር። እኔ የዋህ ቅን በልቤም እንዲያል ይላል፣ ከእኔ ተማሩ ይላል። ስለዚህ ከእሱ እንድንማር ያንን ሊያስተምረን ነው እንጂ እኔ እንደዚህ ነኝ እኔ እንደዛ ነኝ ሊል አይደለም የመጣው። በዛ ውስጥ ግን አምላክነቱን ገልጧል። ያው በግልጽ አምላክነቱን ገልጧል። አምላክነቱን በገለጠበት ነገር ሁሉ ግን አይሁዶች ሲቃወሙት ነበር፣ ሊገሉትም ድንጋይ ያነሱ ነበር። በመጨረሻም አሳልፈው ሰጥተውታል ማለት ነው። እሱም ብቻ ሳይሆን ከሱ በፊት የተላኩትንም ሁሉ እንደዛ ያደረጉ ስለነበረ በዛ ትክክል ነው። ያ ነቢያቶችን ይገሉ ነበር አይሁዶች። ነቢያቶችን ደግሞ ሲልካቸው የነበረው ማን ነው? ራሱ ክርስቶስ ነው። ነቢያቶችን ሲልክ ነበረ። መጨረሻ ግን የዘመኑ መጨረሻ ላይ ነቢያትን ሲልክ ቆየና ራሱ በስጋ መጣ፣ ተገለጠ። በምሳሌ ነግራቸዋል። እንደውም ገበሬዎችን ይልካል። እነኛ ጠባቂዎች ምን ያደርጋሉ? ይይዙና ይገላሉ። መጨረሻ ሲያፍሩት ይፈሩት እንደሆነ ልጄን ልላክ ብሎ ላከ። ይሄማ ዋና ወራሽ ነው ብለው ልጁንም ገደሉ። ስለዚህ ዓለም መጨረሻ ላይ ውጪዝ ነቢያትን ሲልክ ከቆየ በኋላ መጨረሻ በማን የተናገረን? በልጁ። ከልጁ የተሻለ ምንም ሊነገረን ስለማይችል ማለት ነው። ራሱ በስጋ ተገለጠና ደመደመው። ነቢያትን ስለ ልጁ ሲናገሩ ቆዩ፣ በልጁ ደመደመው ማለት ነው። ያ ልጁ መጥቶ ነገረን። መጥቶ የነገረንን እኛ እንኖራለን አሁን ማለት ነው። እና እንደዛ ነው። እናንተ ጋር ግን አሁን ይሄ ምንድነው? እሱ ወረስት የሚያደርገው ምን መሰለኝ ብሮ ዘሆን ልጁ የተናገረውን ዲናይ በማድረግ ከ600 ዓመት በኋላ ልጁ አልተናገረም፣ ኢየሱስ አልተናገረም የሚል ሙሐመድ መጣ። ኦኬ ምንድነው ታማኝነቱ ሙሐመድ ስትል ከ600 ዓመት በኋላ መምጣቱ አንደኛ ጥያቄ ውስጥ መግባት አለበት። ከ600 ዓመት ሙሉ እንደው ኢየሱስ አልተሰቀለም የሚባል እንኳን ራስን ስትጠቀመው 600 ዓመት ሙሉ ምን አድርጓል ማለት ነው? ፈጣሪ ሰዎች እንዲጭበረበሩ አድርጓል ማለት ነው። ራሱ የሚሰቀለውን አካል ወስዶ ሌላ ሰው ሰጥቶ እነሱ ገድለናል ሰቅለናል እንዲሉ አድርጎ 600 ዓመት ሙሉ ሰዎች ተሰቅሏ ኢየሱስ ብለው እንዲያምኑ ካደረገ በኋላ ከ600 ዓመት በኋላ ቋንቋውን ማይናገር ሀገሩ ቦታው ያልሆነ የዛን ካልቸር የማያውቅ ከነቢያት አስተምሮ ጋር የሚጋጭ የኢየሱስ ክርስቶስ ደቀ መዝሙርቶች አስተምሮ ጋር የሚጋጭ ከ600 ዓመት በኋላ መጣና አልሰቀሉትም፣ አልወገሩትም፣ በእነሱ ተመሰለባቸው አለ። ው እንዴት? አይ መንበቃ እሺ፣ የታሪክ ማስረጃ አለ? የለም። የሂስቶሪካል ኤቪደንስ አለ? እስልምናን ሰፖርት የሚያደርጉ የለም። እና መቼ ነው ይህን የምናገኘው? ሙሐመድ የተናገረውን በቁርአን ውስጥ ሙሐመድ ከራሱ ስለማይናገር ወይ ነው ተቀበልመንና አንድ ሂስቶሪካል ኤቪደንስ አለ? አንድ አርኮሎጂካል ኤቪደንስ አለ? የለም። ሁሉም የሚመጡት መቼ ነው? ከሙሐመድ በኋላ። ግን ምን ነቢያት ሁሉ እስልምናን የሰበኩት ማስረጃ ቁርአን ውስጥ። ቁርአኑ መቼ ነው የመጣው? ሙሐመድ ላይ። ይሄማ ሙሐመድ ነው የተናገረው። ኖ ሙሐመድ አይናገርም። እንዴት? አላህ ነው የሚናገረው።
እንዴ በምን አወቅ? ሙሐመድ ከራሱ አንዳች አይናገርም ተብሏል። ማነው ይህን ያለው? ቁርአኑን ራሱ የነገረህ እኮ እንደዛ ብሎ ሙሐመድ ነው። እኔ ከራሴ አንዳች አልናገርም ብሏል አላህ ብሎ የተናገረው ራሱ ማን? ሙሐመድ ጋር ትመጣለህ ማለት ዞረ ሙሐመድ ጋር ትመጣለህ። ዘሆን ማስረጃ ማን ይሆናል? ሙሐመድ ላይ የሚያውጠነጥን ይሆናል ማለት ነው። ከዛ ስትመጣ ሙስሊም ነው ትለኛለህ። ሙሴ ጋር ስትሄድ ከአስተምሮቱ ጋር ትጋጫለህ። ኢሳያስ ሙስሊም ነው ትላለህ፣ ከአስተምሮቱ ጋር ትጋጫለህ። ዳዊት ትላለህ፣ ከዳዊት አስተምሮ ጋር ትጋጫለህ። ሰለሞን ትላለህ፣ ከሰለሞን ጋር ትጋጫለህ። ሕዝቅኤል ትላለህ፣ ከሕዝቅኤል ጋር ትጋጫለህ። ዘሆል ነቢያቶችን ስትጠቅስ ትጋጫለህ። እንቀጥል። ኢሳ ትልና ኢየሱስን ትወስዳለህ፣ ከአስተምሮቱ ጋር ትጋጫለህ። ደቀ መዝሙርቶቹን የበላይ ያደረግናቸው ነው የሚለው ቁርአኑ በራሱ ሐዋርያቶቹን ሐዋሪው የሚላቸው ማለት ነው። እስከ ዓለም መጨረሻ የበላይ ያደረግናቸው ይላል። የበላይ ከሆኑ ደግሞ ኢሳን ደብቆ ማስመለጥ ለምን አስፈለገው? ምክንያቱም ተሸናፊ አይደሉም። ያመነችው የእስራኤል አንዲቱ ጎሳ ኢሳን የተከተለችው የበላይ ያደረግናት ይላል። የበላይ ከሆነች እንደ ቁርአኑ አስተምሮ ኢሳን ደብቆ በጣራ አሾልኮ ምናምን ማስመለጥም አያስፈልግም። ምክንያቱም የበላዮቹ ስለሆኑ ሀያል ስለሆኑ አሸናፊ ስለሆኑ፣ አሸናፊ ከሆኑ ደግሞ ምን እምነታቸው ይስፋፋል እንጂ አይጠፋም። የበላይ ናቸውና ለጊዜው ነው እስከ ዓለም መጨረሻ ነው የሚለው ውቺዝ አሁንም ዲሌማ ሌላ ጭንቀትና ሌላ ችግር ማለት ነው። ሐዋርያቶቹ ምንድን ነው ምን ሰበኩ? ከዛ በኋላ ማስረጃ አለ የለም? ሐዋርያቶቹ ማን ናቸው? ኢሳ ማን ናቸው? ሙፈሲሮች እነ ዮሐንስ ይሉሃል፣ እነ ማቴዎስ ይሉሃል፣ ጳውሎስ ይሉሃል። እንደዚህ እያሉ ይቀጥላሉ። አሁን የመጡት ግን ኖ የኢሳ ደቀ መዝሙር ያሉ ይላል። እሺ ጳውሎስ የኢሳ ደቀ መዝሙር ነው ብለው ከ30 በላይ ሙፈሲሮች አስቀምጠዋል። የሙስሊሞች የጳውሎስን አስተምሮ ይቀበላሉ? አይቀበሉ። ቁርአኑ ደግሞ ምን ይለዋል? ሐዋርያቶቹን የበላይ ያደረግናቸው ሾም ናቸው ይላል።